የምትሰሩት ስራና የምትለቁት ቪዲዮ ማለት ነው ብዙዎችን በቃ አሰልቺ ወይንም ደግሞ በጣም የሚያስጠላ የሆነ ተከታታይ እንዳይኖራችሁ ያደረጋችሁ ያለ ይመስለኛል። እኔ ብዙ ኮሜንት አይቻሉ ማለት ነው። ከአንድ ቀን ከሁለት ቀን በፊት የተሰራውን እዛ ውስጥ ገብቼ ኮሜንት ሳነብ በቃ ብዙዎች እንደሰለቹ፣ ምክንያቱም አንድ አይነት ተመሳሳይ ነገር እኔ ወዳታለሁ፣ እኔ ፈቅራት፣ ካንተ በፊት ግንኙነት ነበረን ምናምን። ይሄ እኮ የተበላበት ነገር ነው በቃ የተበላበት ነገር ነው ማለት ለየት ባለ አይዲያ ብትመጡ ለተመልካች ራሱ ይሄ እውነቱ ነው የማንቀበለው ነገር እየሆነ ነው ያለውና ይደብራል በጣም ማለት ነው። ለየት ባለ ቪዲዮ ብትመጡ ወይንም ደግሞ ለየት ባለ ስራ በቃ ለተመልካችም አሪፍ በሆነ ነገር አንድ አይነት ሁሌ ተመሳሳይ ነገር ጓደኛ ነበራት የኔ ነበራት ጭራሽ ደግሞ ምን ሲል መጣ የኛን ሰርግ ብታይ ደስ አይልህም ወይ? ምን አይነት ነገር ነው? አንድ ፍቅረኛ ሁለት ፍቅረኛሞች መካከል ገብቶ ዳረኝ ወይንም ደግሞ የኔና እሱ አንድ ላይ እንድንሆን እንፈልጋለን የሆነ ነገር ደብቀሃለች የሆነ የማይመስልና የሚያስጠላ ነገር ባትለቁ ቪዲዮ ባትሰሩ ብዬ ነው የምለው ማለት ነው። እንዴት ነው የኔን ጓደኛ መጥቶ እወዳታለሁና እንድትድረኝ እፈልጋለሁ የኛን ደስታ ማየት አትፈልግም ወይ? ምን አይነት ነገር ነው? ብሩክ ደግሞ እንደፈለግኩ ሆነ እንደፈለጋችሁን ምናምን አይነት ነገር ይሄ ከእናንተ የማይጠበቅ ነገር ነው። በቃ ለየት ባለ አይዲያ ለየት ባለ ስራ ቪዲዮ ልቀቁልን ማለት ነው። ሁሌ አንድ አይነት ነገር ጭቅጭቅ በጣም ነው የሚሰለችው። ተመልካቾችንም አዛ እያደረጋችሁ ነው ማለት ነው። እስኪ በሀሳብ የተስማማችሁ እህቶች ካላችሁ ሀሳባችሁን ኮሜንት ላይ አሳውቁኝ። ላይክ ሸር ማድረግ እንዳይረሳ።